ከዚህ ቀደም የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ አልበም ኢትዮሪካ መውጣቱን ተከትሎ በዙሪያ ባሉ ሰዎች ላይ ጫና ስለመድረሱ ምክትል ማኔጀሩ ሃና ሰለሞን እና የረጅም ጊዜ ጓደኛው ዩሱፍ ያሲን መታሰራቸው መነገሩ ይታወሳል። አሁን ላይ ከአርቲስቱ ጋር ቅርበት ያላቸውና በቁጥጥር ስር የዋሉ ሰዎች 7 ስለመድረሳቸው የጀርመን ድምጽ ሬዲዮ ጣቢያ ዶቼ ቬለ ዘግበዋል። ለሬዲዮ ጣቢያው ቃላቸውን የሰጡ ስማቸው ይፋ እንዲደረግ ያልፈቀዱ ከቴዲ አፍሮ ጋር በቅርብ የሥራ ግንኙነት ያላቸው ግለሰብ ተጨማሪ ሰዎች መታሰራቸውን ገልጸዋል። ከቅርብ ጓደኛው አቶ ዩሱፍ ያሲንና አዲስ የሙዚቃ ስራዎች በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማዕሌት ሰለሞን በትክክለኛ ስሟ ሃና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎችም ታስረዋል ብለዋል። በተጨማሪም ከአርቲስቱ ድረቀዝ ጋር የተያያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚሁ ሰሞን ተይዘዋል ሲሉ ለሬዲዮ ጣቢያው ተናግረዋል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ ደርሶባቸዋል ብለዋል። በዚህ ስፍራ ኤ እና ቢ ያሏቸው 2 ስቱዲዮዎች ነበሩ። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከላከላቸው ደብድበዋቸው ሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች፣ የተለያዩ መሳሪያዎችን ወስደዋል ብለዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጪ አድርገውት ወጥተዋል ሲሉ ተናግረዋል። ሆኖም ግን በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ አይደሉም ብለዋል። ከታሰሩት ውስጥ እስካሁን ፍርድ ቤት 2ቱ ማለትም አቶ ያሲን እና ወይዘሮ ማዕሌት፣ ወይዘሮ ሃና ብቻ ቀርበዋል። በእነሱ ላይም ፖሊስ የ14 ቀን የጊዜ ቀጠሮ ጠይቆባቸዋል ሲሉ እኚሁ የአርቲስቱ የሥራ ባልደረባ ለሬዲዮ ጣቢያው አስረድተዋል። ፖሊስ ግን ምን አለ? የጀርመን ድምጽ ሬዲዮ ከፌዴራል ፖሊስ መረጃ ለማጣራት ጥረት ማድረጉን ገልጿል። ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ተጠይቀባቸው ስለተባሉት ሰዎች በተመለከተ የተጠየቁት የፌዴራል ፖሊስ የሕዝብ ግንኙነት ኃላፊ ጆላን አብዲ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት አልችልም ሲሉ መልሰዋል። ፍርድ ቤት ቀጠሮ ተሰጣቸው ስለተባሉ የአርቲስቱ ባልደረቦች ከፌዴራል ፖሊስ ተጨማሪ ማብራሪያ ለመጠየቅ ወደ አቶ ጆላን አብዲ ምሽቱን በተደጋጋሚ ቢደውሉም ስልኩን ግን ሊያነሳው አልቻለም። እንዲሁም የተቋሙን የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ የሆኑትን ኮሚሽነር ሙሊሳ አብዲሳን ለማግኘት ያደረገው ጥረትም አልተሳካም። ውድ የኪዩብ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ይህንን ቪዲዮ ሼር በማድረግ እንዲሁም ደግሞ ለዚህ ቻናል አዲስ የሆናችሁ ለቀጣይ እንደዚህ አይነት ቪዲዮ እንዲደርሳችሁ የደወል ምልክቷን በመንካት ቤተሰብ እንድትሆኑ እነግራችኋለሁ። መልካም ጊዜ ይሁንላችሁ። እመለሳለሁ።